ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። ስለምታበረታቱኝ ላይክ ስለምታረጉ ከልብ ነው ማመሰግነው። እግዚአብሔር ይስጣችሁ ማለት ነው። ቅንነት ደግሞ አይከፈልበትም። ሰብስክራይብ እያደረጋችሁ ማለት ነው። ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ሁለት ቀን መነጋገሪያ የሆኑት ልዩና ቅዱስ ሁላችሁም ታቋቸዋላችሁ ብዬ አስባለሁ። እኔ በጣም ደስ የምወዳቸው ጥንዶች ነበሩ። በጣም ነው የምወዳቸው። እውነት ለመናገር የሚሰሩት ነገር እሷ የምትሰራው የሚያሳዩት ፍቅር፣ ትዳር ላይ የሚያሳዩት ፍቅር በጣም ደስ የሚል ፍቅር ነውና ግን እኔ ማመን አቅቶኛል። እውነት ለመናገር ቤተሰብ ማለት ውስጤ አይቀበልም። ምክንያቱም ብዙ ጊዜ ሚዲያ ላይ እንደዚህ አይነት ነገር የሚያረጉ ሰዎች በእርግጥ የሆነ ነገር አላ ወይ ጠፍተው ስለነበረ በአዲስ የሆነ እውቅና እንዲያመጡ ወይ ደግሞ እውቅናቸው የመጀመሪያ እውቅና እንዲመለስ የሚያረጉት በተለይ ክሬት የሆኑ ሀሳቦች እያመጡ እንደዚህ ያደርጋሉ። ግን እንደዛ ብዬ ነበር ያሰብኩት። ትላንትና በቃ አረ ተጣልተው አይደለም ሜቢ ያው ሚዲያቸው ስለቀዘቀዘ ያለ ማንሳት ምናምን አክል እንደዛ ነበር የመሰለኝ። ግን ልጅቷ ላይቭ ላይ ገብታ ስትናገር የምር ነው መሰለኝ። ማለትም መናገር አልፈለገችም። ሁሉ ነገር ለእግዚአብሔር ሰጥቼዋለሁ ምናምን ብላ ስታወራ ነበር። እና አንዳንዴ እኔ በጣም የገረመኝ ነገር ይሄ ሚዲያ ላይ የምናየው ፍቅር አይበረክትም። በተለይ በጣም እንደዚህ ክሎዝ የሆኑ ጥንዶች ማለት ነው። ለምን እንደሆነ አላቅም፣ የሰው አይን ይሁን አላቅም፣ ብቻ አይበረክትም። እና ብቻ በጣም ነው ያሳዘኑኝ ማለት ነው። እግዚአብሔርን እውነት ከሆነ በጣም ነው የሚያሳዝነው። ለምን እነሱን አይተን አሁን እኛ ፍቅር እንፈራለን ወይ ትዳር እንፈራለን። ሁሉም አንድ ነው እያልኩ ሳይሆን የሆነ በቃ እንደዛ የሚዋደዱ ሰዎች እንደዛ ለባሏ ክብር ያላት እሱ ራሱ እንዴት እንደሚያከብራት በዛ ላይ ገና ቅርብ ነው እሷ ከወለደች የልጅ እናት ሆናለች። በቃ በጣም ደስ የሚሉ ጥንዶች በቃ አላቅም። የሆነ ጊዜ ከዚህ በፊት ማለት ነው ገና ሳይወልዱ ምናምን ይመስለኛል ፕራንክ አርጋው ነበርና የቀለበቷን ሽጣ ጫማ ስጦታ ገዝቼ ያለው ምናምን ብላ ፕራንክ አርጋው ማለት ነው። እንዴት እንደሆነ ልነግራችሁ አልችልም። እና እነዚህ ሰዎች እንዴት እንደዚህ ይሆናሉ ብላችሁ ታስባላችሁ? ግን ደግሞ የሰው ልጅ ይጣላል፣ ሁሌም በፍቅር አይኖርም። ያው ምንድነው ማድረግ ያለብን? ያ ነገር ደግሞ ተነጋግረን መፍታት ነው። እና ግን እኔ የሚመስለኝ ሚዲያ ላይ የወጣ ፍቅር ማለት ነው ሰው ስለሚያየው ይሁን አላቅም፣ ብቻ በቃ ይሆናላ እንትን አይልም። አይታችሁ ከሆነ ማለት ነው በጣም ታዋቂ ሰዎች እስኪ እናንተ ሜቢ ካሰባችሁት ወይም ደግሞ አስባችሁት ከሆነ አላቅም፣ እኔ ብዙ በጣም ታዋቂ ሰዎች ማለት ነው ላይፋቸው ሚዲያ ላይ አያወጡ ማለት ለምሳሌ አንዱ ፌመስ የሆነ ሰው ለምሳሌ እንበል ዮኒ ማኛ ብትወስዱ በጣም ብዙ አሉ። እኔ የማውቃቸው እንደዚህ ዩቲዩብ ላይ የሚሰሩ ሚዲያ ላይ የሚሰሩ ማለት ነው። በቃ ላይፋቸው አብርሽ ቄራው ራሱ እኔ ብዙ ጊዜ አየዋለሁ እንደዚህ ሚስቱ ምናምን ሚዲያ ላይ በጭራሽ አወጣ መረ እኔ ጠፉብኝ እንጂ ብዙ ማቃቸው ሰዎች አሉ። በቃ ትዳራቸው ህይወታቸው ማውጣት አይፈልጉም። ለምን? በጣም ጥሩ ነው ሚዲያ ላይ ስትጠቀሙ የብዙ ሰው አይን ስለሚኖር አላቅም። ብቻ ግን እነሱ ደግሞ በቃ ወደ ፈጣሪ ከቀረባችሁ ሁሉንም ነገር ይስተካከላል ብዬ አስባለሁና እሷ በጣም እግዚአብሔርን የምትፈራ ልጅ ናት። እሱም እንደዛው ናቸው ሁለቱም ማለት ነውና እንደኔ እንጸልይላቸው ፍቅራቸው እንዲመለስ እና እንደተባለው ከሆነ ኦሬዲ እሱ ቤት ውስጥ የለም። እሷ መቃዋሽጣ ምናምን እኔ ሊያሹ ስትናገር ነው የሰማሁት። እንደምንም ብዬ አራሩጪ አምጥቻለሁ ምናምን ስትል ነበር ዛሬ ማለት ነው። እንደተጣሉ ምናምን ስትናገር ነበር። ግን እኔ ልቤ አምኖ መቀበል ጌታን አቅቶታል። ማለትም እንዴት ምናምን እንደዛ ሲሆኑ እነሱ አይታቸው አሁን ተጣሉ ሲባል ለኔ ከብደኛል። ፈጣሪ ማያርግባቸው። እውነት ከሆነ ደግሞ ቢጣሉ እግዚአብሔር ደግሞ መሀላቸው ገብቶ
እሱ ያስታርቃቸው ነው እምለው እንጂ ሌላ። እሷም እንግዲህ ሁሉም ነገር አይነገርም ብላለች። በነግራችሁ ምንም የምታመጡልኝ ነገር የለም ብላ ተናግራለች። እና ፈጣሪ ከሷ ጋር ይሁን። ግን እንዴት ብለው ተጣሉ ማለት ይከብዳል። የራስ ሰው የራሱ የሆነ ችግር አለው። ትዳር ውስጥ ስትኖሩ ብዙ ነገር ችላችሁ ነው እንጂ ትዳር ቀላል አይደለም። እሷም ታጠፋለች፣ እሱም ያጠፋል። ግን በመቻቻል ነው። አንዱ ሲያጠፋ አንዱ ይችላል፣ አንዱም እንደዛ ተብሎ ነው ትዳር። ወደ ኋላ ስትመለሱ እናት አባቶቻችን ራሱ እንደዚህ ነው እኛን ያሳደጉት ሳይጣሉ ምናምን። እንዲያውም ያሁኑ ትዳር ይሻላል ማለትም ይነጋገራሉ። በፊት እንደዚህ አይነት ነገር የለም። እናቶቻችን ቢያጠፉም ባጠፉም ይመታሉ። በቃ ብዙ ችግር አለ በፊት ማለት ነው። አሁን ግን ሁሉም ያወራበታል ትዳሩ ላይ እና እንግዲህ ፈጣሪው ናቸው። በጣም አስተማሪ እንትኖች ጥንዶች ነበሩ። እውነት ለመናገር በቃ ደስ እኔ ብዙ ልጆች በእነሱ ይቀናሉ። ማለትም በቃ ልክ ኮመንት ላይ አይታችሁት ከሆነ ወይኔ በቃ እንዴት እሷ እግሯ ምናምን ሲያጥባት ብዙ ኮመንት በቃ እኔም እንዳንቺ ባልስ ቢሰጠኝ እሷም የሆነ ነገር ስታረግለት እኔም እንዳንተ አይነት ሚስት ቢሰጠኝ ምናምን ብለው ያኔ የራሳቸው ሀሳብ ይሰጣሉና አንዳንዴ እንደዚህ አይነት ፍቅር ስታዩ ትቀናላችሁ። እኛንም እንደዚህ አይነት ትዳር እንዲሰጠን ምናምን ብላችሁ ማለት ነው። ትዳር መጀመሪያው ሳይሆን ፍጻሜው ሲያምር ደስ ይላል። እውነት ለመናገር በቃ ፍጻሜው ሲያምር ነው ደስ የሚለው እንጂ እኔ ብዙ አያለው ሚዲያ ላይ እንደዚህ በቃ በጣም እንትን ሆነው ብዙ ጊዜ አይቆይም ትዳራቸው ማለት ነው። እና እነዚህ ደግሞ ይታረቃሉ ብዬ አስባለሁ። እውነት ለመናገር ተጣልተው አይቀሩም። ምክንያቱም መካከል ልጅ አለ። እሷም ለልጇ ስትል ነገሩ ሁሉ ትታ እሱም እንደዛው ያው ጥፋት ማን እንዳለበት የቱ ጋር እንደሆነ እኛ አናውቅም። እነሱ ናቸው የሚያውቁት። ግን ነገሩ በመግባባት ወይም ደግሞ በመነጋገር ለልጃቸው ሲሉ ቢፈቱት ደስ ይላል ማለት ነው። ቢታረቁ ወደ መጀመሪያው ቢመለሱልን ጌታን እኔ በጣም ነው ደስ የሚሉኝ። በጣም እኔ ኢንስታግራም ስገባ እነሱ ነው በቃ ቀድሜ ሲጀመር የሚመጡልኝም እነሱ ናቸው። በቃ እሷ የምታረጋቸው ከስራ እሱ ሲመጣ ባል እንዴት መንከባከብ እንዳለብን በጣም አስተምራናለች ብዬ ነው የማስበው። የምር በጣም ትችላለች ባል ማንከባከብ ማለት ነው። በቃ ሲመጣ እንዴት አርጋ በቃ ስራዋ ምናምን ብዙ ጊዜ አይታችሁት ከሆነ የምትሰራው እንትን ነገር ነው ማለት ይሄ ምን ላይፍ አሁን የቀን ውሏችን ምናምን አላ እሱ ነው የምታሳየውና ያ ነገር ለብዙ ሰው ያስተምራል። ሜቢ እንደዚህ አይነት ሴቶች ትዳራቸው ላይ ፎከስ አድርገው ለባላቸው እንደዚህ እንትን ደንታ ምናምን የሌላቸው ሴቶች ይሄ ቪዲዮ ምናምን ሲያዩ በቃ ለባላቸው ክብር ባላቸው እንዴት መንከባከብ እንዳለባቸው ቪዲዮ ያስተምራል ማለት ነው። ሶ ግን ዛሬ ደግሞ እንደዚህ ተለያይተው ምናምን እሷ ተለይታ ከሱ ሀሳብ እንደዚህ ሆኛለሁ ምናምን ስትል ትንሽ ይከብዳል። እውነት ከሆነ ነው ግን እኔ አላምንም። እሷን ብትናገር እኔ አላምንም ማለት ነው። ያው ሚዲያ ከ100% 10% እውነት ነው፣ 90% ውሸት ስለሆነ ማለት ነው። ሶ እኔ ብትችሉ ማለት ነው ብትችሉ ህይወታችሁ ሚዲያ ላይ እንዳታወጡ ማለት ነው። ማለት አንድ ሰው እሷ መውጣት ካለባት እሷ ግን ባሏ ልጇ ሚዲያ ላይ ባይወጡ ደስ ይለኛል። ልክ እንደ ሌላ ትላልቅ ፎሎወር ያላቸው ሰዎች ካያችሁ እንደዛ ነው የሚያደርጉት። በቃ አንድ ሰው ታዋቂ ከሆነ በዛ ሰው ነው የሚጠቀሙት እንጂ ሌላ የቤታቸው ውሏቸው፣ ላይፋቸው፣ ፍቅራቸው ምናምን አያሳዩም። እና እንደዛ ብታረጉ ሁሉም ነገር ሚዲያ አይወጣም። እውነት ለመናገር ጥሩ አይደለም ማለት ነው፣ የሰው አይን የበዛበት ነገር። እና የዛሬ ቪዲዮ ይህንን ይመስላል። ቤተሰብ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። እና ቅንነት ለራስ ነው። ስለምትከታተሉኝ ከልብ አመሰግናለሁ። ሰላማችሁ ብዝት ይበልልኝ። ሰላም ለሀገራችን።